እዛም ትክክል እዚህም ትክክል ምንድን ነው? እና ሰውየው ምንድን ነው ግን? ምን ሆኖ ነው ግን እሱ እንደ መጀመሪያ እኮ ቤት ስትኖር ውጪ ስሪ አላት። ወጥታ ስትሰራ ደግሞ ስለ ቤቱ ምግብ እየየየየ ያለ ምን ሆኖ ነው ግን እሱ? ልጆቹ ይዛ ስትሄድ ደግሞ ስለ ልጆቹ ያለቅሳል። ረዳ ረድ ምንድን ነው ታዲያ? ይህን ተመልካቾች ናቸው እንጂ የተመልካቾች ጉዳይ አይገርምሽም? ሴት ልጅ ተበድላ አንገቷን ደፍታ አይኗ ጠፍቶ ከዛ ከሞተች በኋላ ፎቶዋን አንጠልጥሎ እየየ ሲሉ ነው። እንደዚህ እኮ ራሷን የምትከላከል ሴት አይፈልግም ሰው። በዛ ላይ እኮ አንድ ቦታ አንዱ ሲያወራ ትክክል ነው፣ አንዱን ሲያወራ ትክክል ነው ይላሉ። ሂጂ ረዛ ሂጂ ረዛ ሂጂ። ሽንኩርቱ ያረረብሽ ወረኛ አንቺ ጀማትረቢ ትቢ ከዚህ እንደዚህ ነው። ምን አገባሽ ስለ ሰው ቤት ምን አገባሽ? የሆነ እንጂ ምን አይነቷ ናት እንጂ። እንደውም ሳምሪ ጀግና ናት፣ ደግ አደረገች። ግን አንድ ነገር አልተሳሳተችም እንዴ? ልጆቹን ምን ሆና ነው 100% ለሱ እንዲያሳድግ ሰጡት ያለው ነገር እውነት ነው? ምንድን ነው እየወጡ የሚያለቃቅሱት? እና ምን ያድርጉ ብለሽ ነው? ህዝቡ እኮ ነው። በዛ በኩል አንዳቸው ሲያወሩ ትክክል ይላሉ፣ እንደገና ደግሞ ያላወራ ሰው ደግሞ ትክክል አይደለማ። የሆነ ሰው መጥቶ ያለውን ነገር ሲናገር ያ ሰው ዝም ሲል ደግሞ ያኛው ጥፋተኛ ይሆናል። እንደዛ እያለ የቤቱ ገበና ወጥቶ ሚዲያ ላይ ወጣ። እቺ ልጅ አስበሽዋል አይደለ? እናትየው ባትኖር ኖሮ የት እንደደረሰች እዛው ተቀብራ ነበረ። መጥፎ የምትባለው እናት እኮ ነች እስካሁን ድረስ ወጥታ የታገለችላት ያለችው። ታዲያ ምንድን ነው መጀመሪያ ወይ እንደ ወንድ መስራት ነው። ሴትቱ ውጭም ቤት ምስራ አህያናት እንዴ? አህያናት ወይ? ይሄ እኮ እያንዳንዱ ገበናቸው ቤት ውስጥ እኮ ሸክኮ ነው። አሁን ስለ ሰው ኮመንት ለምናምን የሚያቀጣጥሉት ተመልካች ነዋ። ተመልካች እኮ ነው የሚያደርገው። ምን ሆነሽ ነው እንዴ? የእኛ ሰው አሁን የእኛ ሴቶች ከሀገር ቤት የተበደሉትን ነገር ይዞ አሁንም ስደት ድረስ እንዲመጡ ነው የሚፈልጉት። የሴት ልጅ በደል ሀገራችን ከት ሆኗል፣ ስቶፕ ሆኗል። ከአሁን ባለ ሁሉም ሴት ልጅ ራሷን መከላከል አለባት። በቃ ከተጋቡ በኋላ መስማማት አለባቸው። እሷ ወታ ስትሰራ እሱ መስራት አለበት። የምንድን ነው ፈረንጃይቱ አይቀየሩም እንዴ? ምንድን ነው ሀገር ቤት ጭንቅላታቸውን ይዞ መጥቶ አይቀየሩም? ምንድን ነው ሁልጊዜ ስለ ምግብ ማልቀስ፣ ስለ ገንዘብ ማልቀስ፣ ስለ ውጭ ስራ ማልቀስ? ታዲያ ሴት ልጅ እንዴት ትኖራለች? ምንድን ነው የምትይው እንጂ? ሳምሪ አላጠፋችም እያልሽኝ ነው? አጥፍታለች። ያጠፋችውማ እንዴት ነው ልጆቹን አልፈልግም ብላ ትላለች? አላለችም። አሁን በነገርም አለ አስባ ነው። አይ ሴቶች እኮ ተንኮለኞች ነን። የሆነ ነገር አስባ ነው የሚሆነው። ለማንኛውም ዝም በይ እንጂ ዝም በይ። ሴቶች ራሳቸውን መጠበቅ አለባቸው፣ ለራሳቸው መቆም አለባቸው። ወንዱ እኮ ተቀምጦ ቄጡ እስከሚላጥ ድረስ ሶፋ ወደ ዝቅ እስከሚል ድረስ ይቀመጣል። እሷ ግን ውጭም መታ ቤትም ቆማ አህያናት እንዴ? ካልሆነ ደግሞ የቤት ማድረግ አለባት። እንደውም ሴቶች ካሁን ባለ ምንም መስራት የለባቸው። ወንድ ልጅ የውጭም ሰርቶ ይምጣ የቤትም ስራ፣ እሷ ከወለደች ትበቃለች። ወልዳ ምን የመሳሰሉ ልጆች ከሰጣች በቂ ነው። እኔ በዚህ ነው የሚስማማው። አሁን ሽንኩርቱ እያረረ ነው። ሂጂ